የነቢያት ታሪክ፣ የሶሐቦች ታሪክ፣ የተለያዩ አስተማሪ ታሪኮች ሲራቲ። ይህን ጊዜ አጁር በመገረም ዙልቀርነይንን እየተመለከተ ስለ ህዝቦቼ የምታውቀው አለ ሲል ጠየቀው። ዙልቀርነይንም ልጄ አንተ ከምታውቀው በላይ ስለ ህዝቦችህ እኔ አውቃለሁ በማለት ንግግሩን ከጀመረ በኋላ ስለ ያእጁጃውያን በሚገባ በማስረዳት እናቱንም ከምድረ ገጽ ጠልፈዋት እሱን ዘረቅይት እንደወለደችና በመቀጠልም እንደገደሏት ነገረው። አጁርም በፍጹም አያደርጉትም፣ ህዝቦቼ በእናቴ ላይ ይህን አያደርጉትም አለው። ዙልቀርነይንም ለምንድነው ቅርጽህ ከተቀሩት ያእጁጃውያን የሚለያየው በማለት ጠየቀው። አጁርም ህዝቦቻችን በእኛ ዘመን የሰውነት ቅርጻችንን እንዲያስተካክል ለአማልክቶቻቸው እርድ፣ ቁርባን፣ ስለትና የመሳሰሉትን አቅርበው ነበርና አማልክቶቹ ተቀብለው ነው ቅርጼን የተስተካከለው አለው። ዙልቀርነይንም ልጄ ህዝቦችህ ዋሽተውሃል፣ ከፈለክ እኔ ማረጋገጫ ልንገርህ። ህዝቦችህ እሳትን ስትመለከት ራስህን ትስታለህ አላሉህም በማለት ጠየቀው። አጁርም አዎ ብለውኛል፣ ልክ ናቸው፣ እሳትን ባየሁ ጊዜ ራሴን ስቻለሁ አለ። ዙልቀርነይንም በፍጹም ይህ ሊሆን የቻለው አንተ ከልጅነትህ ጀምሮ በዚያ ፍራቻ ታንጸህ ስላደክ ነው በማለት ነገረው። አጁርም እንዴት በማለት ጠየቀው። በዚህም ጊዜ ዙልቀርነይንም ወታደሮቹን በመጥራት እሳት እንዲያመጡለት አደረገ። አጁርም እሳቱን ሲያይ መንቀጥቀጥ ጀመረ። ከዚያም ምንድነው ልትገለኝ ትፈልጋለህ በማለት ጮኸ። ዙልቀርነይንም ልጄ አትፍራ፣ ምንም አይጎዳህም፣ እሳት በእጅ ካልነካኸው አያቃጥልህም፣ በድፍረት ወደ እሳቱ ተመልከት፣ ተመሳስሎብህ ነው እንጂ ምንም አይጎዳህም አለው። አጁርም ይህን ጊዜ በፍራቻ እሳቱን መመልከት ጀመረ። ይሁን እንጂ አጁር እንዳሰበው መጥፎ ነገር አልተከሰተም። አጁርም ለዙልቀርነይን እባክህ ተወኝ፣ ውጭ ልውጣና የሚሆነውን ልመልከት፣ ወይም ግደሉኝና ከዚህ ጭንቀት ልገላገል አለው። ዙልቀርነይንም በፍጹም ልጄ ምንም ነገር አልተከሰተም፣ እኔም ምንም አልሆንኩም፣ እሳቱም እየተቃጠለ ነው አለው። በመቀጠልም ልጄ ከህዝቦችህም ቢሆን በአላህ ያላመፀና ያመነ አላህንም ያመለከ ከእሳት ይድናል። ልጄ ሆይ አላህ አንዱና ብቸኛው ሲሆን የሰው ልጆችንም እኩል አድርጎ ነው የፈጠራቸው። በአላህ ፍራቻ እንጂ ማንንም ከማንም አይበላለጥም። የሰው ልጆች በሙሉ ጌታ በሆነው በአንዱ አላህ አምኛለሁ፣ ከእርሱ ሌላ የሆነን አካል የማመልከው የለም በል፣ ቃል ኪዳን ግባ በማለት ዳዕዋ አደረገለት። ይህን ንግግር አጁር በሰማ ጊዜ በቀልቡ የራህመት ሰኪናን አላህ ረጨለት። አጁርም ንግግሩን ከሰማ በኋላ በዚህ ጉዳይ ትንሽ ላስብበት፣ ትንሽ ሰዓት ብቻዬን ተወኝ አለው። ዙልቀርነይንም አረፍ በል ልጄ፣ ተመልሼ እመጣለሁ በማለት ትቶት ሄደ። ከዚያም አጁር ብቻውን ሆኖ ከራሱ ጋር መነጋገር ጀመረ። ህዝቦቼ እውነት ነው እኔን አታለውኛል። በዚህ ጠማማና ቀጣፊ ንግግራቸው ስንቱን እንደኔ አጣመዋል። እናቴን ጠለፏት፣ ከወለደችላቸውም በኋላ ገድለው ጣሏት። እኔ ደግሞ የእናቴን ጎሳዎች ልበቀል እዚህ መጣሁ። ወይ ጥፋቴ! ምነው የዛሬዋን የጥፋትና የጸጸት ቀን ሳላይ በሞትኩ። በዚህ ሁኔታ አጁር ራሱን በመውቀስ ላይ ሳለ ከወደ ውጭ በኩል ከፍተኛ ሰዎች ጫጫታና ትርምስ ተሰማውና ባለበት ተረጋጋ። አላህ ሱብሓነሁ ወተዓላ በቀጣይ የምንገናኝ አድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.